ሩታ ጉዳይ የተሰማ አዲስ ዜና አለኝ ማለት ነው። ከጠዋት ጀምሮ በጣም ብዙ ሰዎች የሩታ ጉዳይ ከምን ደረሰ የሚለው ጉዳይ እንዳሳሰባችሁ እየጠየቃችሁኝ ነበረ። ሩታና አክስቷ ትላንትና በደረሳቸው መጥሪያ መሰረት ወደ ጣቢያ ሄደው ቃላቸውን እንደሰጡና ምንም አይነት ነገር እንዳልተፈጠረ በሰላም ወደ ቤት መመለሳቸውን ሰምቻለሁ ማለት ነው። ጀስት ቀላል የሆነ ነገር ነው በነገራችን ላይ ማለት ነው። የምር እኔ አክስቷ መውሰዷን አላመንኩበትም። ከገነት ጀርባ የነ አብርሃም የነ ቡዜ የነ ሄርሜላ እጅ እንዳለበት ውስጤ በጣም ያስባል። ስለዚህ ጉዳይ መረጃው መውጣት ባለበት ሰዓት ሰፋ ያለ መረጃ እናወጣበታለን። ግን ዛሬ የተፈጠረው ነገር እነዚህ ሰዎች ወደ ጣቢያ ሄደው ቃላቸውን ሰጥተዋል። በቃላቸው መሰረትም የተናገሩት ምንድን ነው? ልጄን እቀማሻለሁ እያሉ እያስፈራሩኝ ስለነበረ አክስቴ በዚህ ጉዳይ ተደናግጣ መታ ያለኔ እውቅና ልጁን ወስዳለች። ልጁን ይነጥቁናል ከሚል ስጋት ነው ይህንን ነገር ያደረገችው። ሌላ ነገር አልነበረም። በሰዓቱ ደግሞ እነሱ መተው ዝተውብን ስለነበረ ልጁ መደበቅ ስለነበረበት ነው አክስቴ የደበቀችው ወይም ሌላ ነገር አስባ አይደለም ብላ ሩታ ምላሽ እንደሰጠች ሰምቻለሁ ማለት ነው። ጀስት ፖሊስም እንደዚህ አይነት ነገር ባሉ የቤተሰብ ጉዳዮች ላይ ዲቴል መግባት ስለማይፈልግ ቃላቸውን ተቀብሎ አስፈላጊውን ማጥራት ያለብንን ነገር እናጠራለን በሚል ሩታንም አክስቷንም እንደለቀቋቸው ሰምቻለሁ ማለት ነው። በነገራችን ላይ ጉዳዩ በደንብ ይወሳሰብባቸዋል ብለው ጠብቀው ነበረ አብርሽም ሆነ ቡዜም ማለት ነው። ግን እነሱ ባሰቡት ልክ በፖሊስ ጣቢያ ደረጃ ነገሩ እንዳልተወሳሰበ ሰምቻለሁ ማለት ነው። ሌሎችም ሰፋ ያሉ መረጃዎች አሉ። በዚህ መረጃ ሰዓት ወደ እናንተ አደርሳለሁ ማለት ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኤቢ ግሬስ ቤተሰቦች ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው ጉዳዮች ላይ የተወሰኑ ሀሳቦችን ለመስጠት ተመልሰን መጥተናል። በመግቢያ ላይ እንደነገርኳችሁ ብዙዎቹ ሰዎች ሩታና አክስቷ ይታሰራሉ የሚል ስጋት ስለነበራቸው በጣም ብዙ ሰዎች ምን ላይ ደረሰ የሚለውን ጉዳይ ደጋግማችሁ ስትጠይቁኝ ነበረ። አሁን እኔ ከጣቢያ የወጡትን መረጃዎች ለማጣራት ሞክሬ ነበረ። ለሩታም ቅርበት ካላቸው ሰዎች የሰሟቸው ነገር እንዳመላክተው ከሆነ ሩታና አብርሃም ባሰቡት ልክ ወደ ጣቢያ ልትገባ አልቻለችም። ጀስት እኔም የሚያስገባት ጉዳይ እንደሌለ ውስጤ ያቅ ነበረ። እንደ ማንኛውም እናት ልጄ ጠፋብኝ ብላ አመነች። ከአንድ ቀን በፊት መጥተው የዛቱባት ሰዎች ነበሩ። ሄዳ መጠየቋ፣ እነሱ ላይ መጥሪያ ማውጣቷ ልጇ ከመጥፋቷና ከመደናገጧ አንጻር የተፈጠረ እንጂ ሰውን ለመግዳት ወይም ሆን ብላ ስም ለማጥፋት ያደረገችው ነገር እንዳልሆነ እያንዳንዱ ነገር ያስረዳል ወይም ያሳያል ብዬ ነው የማስበው። ጀስት ተለቅ ያለ ወይም የከረረ ነገር በሩታ ላይ እንዳልደረሰ ለመስማት ችያለሁ ማለት ነው። ከዛ ውጭ ግን ትላንትናም ይሄንን ነጥብ አንስቼ ብዙዎቻችሁ ይሄንን ነገር እኛም እንጠራጠርበታለን ስትሉኝ ነበረ። በተለይ ገነት፣ ምክንያቱም ሰው ድንገት ተነስቶ ያለ እናት እውቅና ያውም የእሷ ቤተሰብ ሆና የእሷ ዘመድ ሆና ልጅን ያለ ሩታ ፍቃድ ወስዳ ልደብቅ የምትችልበት ምንም አይነት ምክንያት የለም። ልጁ አንቺ ጋር አልነበረም። ገነት፣ ይህንን ነገር ማመን አለብሽ። በቃ ማመን አለብሽ። ቡዜ አብርሃምና ሄርሜላ ምን አድርገውሽ ነው ይህንን ኃላፊነት ወስደሽ ለነሱ እየወገንሻለሹ? ይሄ ነገር በደንብ መጥራት ያለበት ነገር ስለሆነ ነው ጋይስ ይህንን ነገር እያወሩ ያሉት ማለት ነው። ምክንያቱም ሩታን ለመርዳት የሩታ ቤተሰብ ሆና ያለሷ አውቅና እንዴት ነው ልጅ ይዛ ልትሄድ የምትችለው? ዝም ብለው እኮ የሆነ ነገርን አምጥተው በግድ እመኑ እያሉን እኮ ነው እነዚህ ሰዎች ማለት ነው። እኔ ቀድሜም ተናግሬያለሁ። የአብርሃም የቡዜ የሄርሜላ ኮንፊደንስ እና ገና ልጁ ከመገኘቱ በፊት ልጁን ደብቃ ነው ብለው በኮንፊደንስ ማውራታቸው ልጁን ራሳቸው ወስደውት መጥሪያ ሲወጣባቸው ወይም ጉዳዩን ሩታ ወደ ሕግ ስትወስድ ያላቸው ብቸኛ አማራጭ ለሩታ ቅርበት ያለው ሰው ፈልገው ልጁን እሱ እንደወሰደ አድርገው መስጠት ነበረ። አደረጉት። ይሄ ግልጽ ነው። እኔ ልዑሌ ከመገኘቱም በፊት ይሄንን ነገር እርግጠኛ ነበርኩ እንደሚያደርጉ ማለት ነው። ምክንያቱም ምን ተስኖት የሆነ ፋሚሊ ስለሆነ ማለት ነው። ምንም ነገር አይሳናቸውም እና በተለይ ሄርሜላ የፈለገችውን ነገር ከማድረግ ከማግኘት ወደ ኋላ አትልም። በዛ ላይ ቡዜ አለች፣ በጩኸት ሰውን የምታሳምን የምታስፈራራ። አብርሃምም ተመሳሳይ ነው። ጀስት እነዚህ ሰዎች የራሳቸውን ነገር ነው ለማመቻቸት ጥረት እያደረጉ ያሉት። አንተ ግን የእነዚህ ሰዎች ሆይ ሆይታ ተማምነህ ሚስትህን በአደባባይ ለመክሰስ በአደባባይ ለማዋረድ የመጣ ሰው ስለሆንክ እጅግ በጣም የምታሳዝን አይነት ሰው ነህ። እንደው ተሳክቶልህ እቺ ልጅ ብትታሰር ልጅህን ያለ እናት እንደምታስቀር እንኳን ጭንቅላትህ እያሰበ አይደለም። እና መች ነው ጭንቅላትህ ሰርቶ
ሩታን ከህይወተ አውጥተህ ነጥለህ ማየት የማትችላት ሴት መሆኗን ሊገባህ የሚችለው። ልትለያዩ ትችላላችሁ። አንተም አዲስ ላይፍ ልትጀምር ትችላለህ፣ እሷም አዲስ ላይፍ ልትጀምር ትችላለች። ግን ጀስት እናንተን የሚያስተሳስር ልጅ በመሀላችሁ እንደተፈጠረ ሁለታችሁም የዘነጋችሁ ይመስለኛል። ይህን መዘንጋታችሁም ነው እንደዚህ አይነት ተጨማሪ ተደራራቢ ችግሮችን እያመጣ ያለው ማለት ነው። ደግሞ ደህና ሰው የለም አጠገባችሁ ነው። ይሄ ነው እናንተ ልትለያዩ ልትነጣጥሉ የምትችሉ አይነት ሰዎች አይደላችሁም። እንደ ማንኛውም ሰው ትዳራችሁ ያለ መስማማት ሊበተን ይችላል። ግን እናንተን የሚያስተሳስር ልጅ አለ። ይሄን ነገራችሁን አቁሙ ረፉ እንኳን የሚላችሁ ሰው የለም። ጃስ እያለ እናንተን ትልቅ ችግር ውስጥ መክተት የሚፈልግ ነውና አንተም በአደባባይ የልጅህን እናት ለመክሰስ ወረቀትህን ይዘህ መጥተህ እሷን ለማሳሰር ሽርጉድ ስትል ማየታችን እጅግ በጣም አሳዝኖናል። እንደኔ ጀስት እናንተ በጠበቃችሁት ልክ ጣቢያ ላይ ወይም የህግ ቦታ ላይ እንዳልተፈጸመ ለማረጋገጥ ችያለሁኝ። በዚህ ደግሞ በጣም ደስተኛ ነኝ። ምክንያቱም እናንተ ይሄንን ነገር ተጠቅማችሁ ከሩታ ልጁን የምታገኙ ወይም የምትወስዱ ነበር የመሰላችሁ። ከአሁን በኋላ መልእክቴ ለሩታ ነው። በነገራችን ላይ አሁንም ቢሆን ማለት ነው አጠገብሽ ላይ ያሉ ሰዎችን እንትን ከማለት ወደ ኋላ አይሉም። ስለዚህ ራስሽ ብቻ ነሽ ያለሽው። ቆፍጠን ብለሽ ልጅሽን ማሳደግ ካለብሽ ልጅሽን ወደ ማሳደጉ ትኩረት አድርጊ። የምትይ ከሆነ ደግሞ የእነዚህ ሰዎች መጫወቻ ከመሆን አሁንም ቢሆን ልትድኛ አትችም። ንቂ እየተባልሽ ነው። አንቺ ግን ከመንቃት ይልቅ አብርሽ ያለበት ቦታ ላይ የሄድሽ መለጣጠፍ ነው አሁንም ፍላጎትሽን ያደረግሽው። ዋጋሽን ይሰጡሻል። አሁንም ዋጋሽን እየሰጡሽ ነው። በነገራችን ላይ አልታወቀሽም እንጂ በደንብ አድርገው ዋጋሽን እየሰጡሽ ነው። እመኚ። በዚህ ሁኔታ የምትቀጥይ ከሆነ ልዑኔን ከአንቺ ለመንጠቅ ሌላ ጉድጓድ መቆፈራቸው የማይቀር ነው። በዚህ የዋህነትሽ በዚህ ሰው ማመንሽ ደግሞ ድጋሚ እንደዚህ አይነት ነገር ውስጥ ትገቢያለሽ። ለምን ብለሽ ገነትን እንኳን በአግባቡ መጠየቅ የቻልሽ አይነት ሴት አይደለሽ። ምክንያቱም ገነት የፈለገ አክስትሽ ብትሆን ልጅሽን ያላንቺ ፈቃድ አንጠልጥላ የመውሰድ መብት የላትም። ያንን የምታደርግ ከሆነ ከነቡዜ በምን ተለየች? ስለዚህ አሁንም ቢሆን ይሄንን ነገር እግዚአብሔር እንኳን ከእስር አተረፈሽ። ሊያስጠይቅሽ የሚችል ጉዳይ ነበር ነገሩ ቢከርብሽ። ስለዚህ አሁንም ቢሆን ገነትን በደንብ ማወጣጣትና በደንብ መጠየቅ አለብሽ። ገነት ጀርባ የተደበቀ ነገር አለ። እመኑኝ ጋይስ፣ ይሄ ነገር ደግሞ በቅርቡ ይወጣል ብዬ አስባለሁ። ለማንኛውም የኔ ሀሳብ ይሄንን ይመስላል። ስለ ሩታና አክስቷ ገነት ለጠየቃችሁኝ ሰዎች አሁን ላይ ያለኝ መረጃ ይሄንን ይመስላል። በኋላ ላይ ደግሞ አዳዲስ ጉዳዮች ሲወጡ እንደተለመደው መተን ሀሳባችንን ለመስጠት እንሞክራለን ማለት ነው። አመሻሽ ላይ ቪዲዮዎች መለቀቃቸው አይቀርም ብዬ ተስፋ አደርጋለሁኝ። እነዛ ቪዲዮዎች ሲለቀቁ እንደተለመደው መተን ሀሳባችንን እንሰጥበታለን ማለት ነው። እወዳችኋለሁኝ ጋይስ። ሀሳባችሁን እናንተም ኮመንት ሴክሽን ላይ ያስቀምጡልኝ። ይመቻችሁ።